ፍቅርን ጤናን ያብዛልን። እንግዲህ እኔ አቡዳ ቆራሰናል ይባላልው። እንግዲህ ከቻይና ቤጂንግ ቻንጂን ግዛት ውስጥ ማለት ነው። ታዲያ ከፊቴ የሚያሳያችሁ ቪዲዮ እንግዲህ የካምፓኒያችን ሄድኳርተር ይባላል ወይም ዋና ቢሮ ወይም መስራች የተመሰረተበትን ቦታ ነው እያሳያችሁ ያለሁት። ታዲያ ይህንን በተለያዩ ቦታዎችና በተለያዩ ቪዲዮዎች ከዚህ በፊት አይታችሁ ነበር ብዬ አስባለሁ። እንግዲህ ይህ የሚታዩት ከፊት ለፊት ያለውን የካምፓኒያችን የዳታ ቤዝን የሚያሳይበት ትልቅ ቦታ መሆኑን ካሁኑ እየነገርኳችሁ ነው። ታዲያ እዚህ ከፊት ለፊቶች ላይ በርካታ ኢትዮጵያውያን ይታያሉ። የኔም ዳውንላይን ሳይለንም ጭምር ቪዲዮም እየሰሩበት ነው። ታዲያ አብረን ለማየት ዛሬ በክተናል። ይህ በጣም የሚያስደስተው ትልቁ ነገር ምንድነው? ይህ ቢዝነስ በአብሮነት በአንድነት በበጋራ የሚሰራበት መሆኑን ከወዲህ ነግራችኋለሁ ማለት ነው። ከዛም አሻግረን ስናይ የካምፓኒያችን የሆስፒታል እንዲሁም ደግሞ የስብሰባ አዳራሽ ይታያል ማለት ነው። ታዲያ እዚህ ጋር ደግሞ የሚያሳያችሁ የካምፓኒያችን ሎጎ ነው። ሎጎው አንበሳ ወይም በዚህ ሀገር ሺ ይባላል ማለት ነው። ታዲያ አንበሳ ትልቁ ነገር ምንድነው ከተባለ እንግዲህ በጥንካሬው በጉብዝናው በደፋርነቱ የሚታወቅ ነው ማለት ነው። ታዲያ ይህንን ሲሆን ምንድነው ያለው ትርጉሙ? እንግዲህ አንድ ሰው መስራት ያለበትን መለወጥ ያለበት ግን እድገት ላይ መድረስ ያለብኝ ብሎ ካሰባና ካመና ራሱ ላይ በደም ካጠነከረ የሚፈልገው ነገሮች በአጭር ጊዜ ማግኘት የሚችልበት መሆኑን ከወዲሁ እየነገርናችሁ ማለት ነው። ይህ ብቻ አይደለም። እዚህ ጋር በጣም ብዙ የሆነውን እንግዲህ በርካታ ሰዎች እየሰሩበት መሆኑን በአሁኑ እያሳያችሁን ይገኛለሁኝ። እናንተም እድገትን፣ ለውጥን፣ ስኬትን፣ ብልጽግናን አዳዲስ ነገሮችን የምትፈልጉ ሰዎች ሁላችሁም ይህን እድል ሳይመልጣችሁ መጠቀም ይኖርባችኋል፣ ልትጠቀሙም ይገባል ማለት ነው። ይህ ብቻ አይደለም። ከፊት ለፊት የምታዩበት መንገድ ደግሞ እንግዲህ የካምፓኒያችን ዩኒቨርሲቲውን መሆኑን ከወዲሁ እነግራችኋለሁ ማለት ነው። ታዲያ በተለያዩ ሀገር የሚሰራበት መሆኑን የሚያሳዩ ብዙ ነገሮች አሉ ማለት ነው። ታዲያ ከነዚህ መካከል ምንድነው እንግዲህ በተለያዩ ሀገር ላይ በብዙ ሀገራት ውስጥ ላይ በብዙ ቦታዎች ላይ የሚሰራ ካምፓኒ መሆኑንና በብዙ ሀገሮች ላይ እየሰራ ያለ እንደሆነ የሚያሳይ ነው። ከፊት ለፊት ከብዙ ሀገሮች እያያችሁ ነው። ምናልባት የኢትዮጵያን ባንዲራም እየታያችሁ እንደሆነ አስባለሁ ማለት ነው። ታዲያ ይህንን ስላችሁ ለምንድነው ካምፓኒው ዓለም አቀፍ መሆኑን እንዲሁም በብዙ ሀገራት እየሰራ የሚገኘው በብዙ ሀገሮች ላይ እየተለወጠ ያለ ካምፓኒ መሆኑን ከወዲሁ እነግራችኋለሁ ማለት ነው። ከናንተ የሚጠበቀው ይህንን ቢዝነስ መጀመርና ጆይን ማድረግ ነው። ታዲያ ጆይን ለማድረግ ብዙ ክራይቴሪያ ብዙ አዳዲስ ነገሮች አያስፈልጋችሁም። የምትፈልጉትን በአጭር ጊዜ የማሳካትና የመለወጥ የማደግ አዲስ ነገሮችን የመስራት ትልቁ የሚያስፈልጋችሁ ነገር ምንድነው? የናንተ እምነት ነው። ታዲያ ይህ ግዙፉ ካምፓኒ ይህ ግዙፉ ትልቅ ኢንዱስትሪ ከናንተ የሚጠብቀው ነገር ብዙ ነገሮች የሉበት ማለት ነው።